የአራዳ ንጉሥ እስራኤል በአታራን ጎዳና እንደመጡ ሰምቶ እስራኤልን ተዋጋቸው። ከእንስሳቸውም ምርኮን ማረከ። እግዚአብሔር ይህንን ወገን በእጃችን ቢጥልልን ሰውንም አገሩንም ጉለት እናደርግለታለን ብለው እስራኤል ለእግዚአብሔር ስለትን ተሳሉ። እግዚአብሔርም የእስራኤልን ልመናቸውን ሰምቶ የከነዓንን ሰዎች በእጃቸው ጣለላቸው። ሰዎቹም አገራቸውንም ጉልት አደረጓቸው። የዚያንም ቦታ ስሙን ጉልት አሉት። ከሆር ተራራ በአደባባይ ወጥተው ወደ ኤርትራ ባህር ጎዳና ተጓዙ። የኤዶምን ምድር ዞሯት። ሕዝቡም በጎዳና ተበሳጩ፣ እህል ውሃ የለበትምና። ሰውነታቸውንም ረብ ጥቅም የሌለው ይህ ህብስቱን ሰልችታቸውና በዚህ ምድረ በዳ ታጥፈን ዘንድ ለምን ከግብፅ አወጣህን ብለው እግዚአብሔርን አሙት። ሙሴንም ተቆጡት። እግዚአብሔርም እየነደፉ የሚገድሉ የምድር እባቦችን በሕዝብ አመጣባቸው። ከእስራኤል ልጆችም ብዙ ወገኖች ሞቱ። ሕዝቡም ወደ ሙሴ መጥተው እግዚአብሔርን አምተናል፣ አንተም ተቆጥተናል፣ በደልም የምድር እባቦችንም ከኛ ያጠፋልን ዘንድ እንግዲያውስ ወዲህ ወደ እግዚአብሔር ለምንልን አሉት። ሙሴም ስለ ሕዝቡ ወደ እግዚአብሔር ለመነ። እግዚአብሔርም ሙሴን የናስ እባብ ሰርተህ ሕዝቡን በሚያዩት ቦታ አኑረው፣ የምድር እባብም ሰውን በነደፈ ጊዜ የተነደፈውን ሰው ሁሉ አይቶት ይዳን አለው። ሙሴም ከናስ የተሰራ የምድር እባብን ሰርቶ በሚያዩበት ቦታ ቆሞ፣ የምድር አውሬም ሰውን በነደፈ ጊዜ ከናስ የተሰራው ያንን የምድር እባብ አይቶ ይድን ነበር። የአምላኩ በረከት ከኛ ጋር ለዘላለም ይኑርና ነቢዩ ኢሳያስ የተናገረው ትንቢት ይህ ነው። እንደ በግ ይታረድ ዘንድ መጣ። በግ የሚሸልተው ሰው ፊቱ እንደማይናገር እንደዚያ በመከራው ጊዜ አልተናገረም። ሰውነቱን ይይዙታል፣ ልደቱንም አያውቀውምና ሕይወቱንም ወደ ሞት ይወስዱታልና። በወገኖቹ ኃጢአት ለሞት ደረሰ። ኃጢአትን አልሰራምና በአንደበቱም
ሐሰት ነገር አልተገኘምና ስለሞቱም ክፎቹን ለሞት እሰጣለሁ፣ ስለተቀበረም ባለጠጎች አጠፋለሁ። እግዚአብሔር ከግርፋቱ ያነጻው ዘንድ ወደደ። ስለ ኃጢአታቸውም ገንዘባቸውን ለመስዋዕት ብትሰዉ ሰውነታችሁ ብዙ ዘመን የሚገዛ ዘርን ታያለች። እግዚአብሔር ከሰውነቱ ሕማምን ያርቅ ዘንድ ይወዳል፣ ብርሃንንም ያሳየዋል፣ በባህርም ጥበብም ይለየዋል። ለበጎ ነገርና ለጽድቅም ለሚገዛ ሰው የጽድቁን ዋጋ ይሰጠዋል። የብዙ ሰዎችንም ኃጢአት ይደመስሳል። ሰውነቱ ለሞት ተሰጥታለችና ከኃጢአተኞች ጋርም ተቆርጧልና። ስለዚህ እስራኤል እርሱ ይወርሳቸዋል፣ ጽኑዓን የሚሆኑ አሕዛብንም ይማርካቸዋል። እርሱ የብዙ ሰዎችን ኃጢአት ይዞ ወደ መስቀል ይወጣል። ስለ ኃጢአታቸውም እርሱ ለሞት ተሰጠ። እነሆ ፈጣሪዬ መድኃኒቴ እርሱ ነው፣ እኔም በእርሱ አምኜ ከመከራው እድንበታለሁ። እግዚአብሔርም ክብሬ ነውና ጌጤም ነውና እሱም መድኃኒት ሆኖኛልና አልፈራም። ከሕይወትም ጉድጓድ ደስ እያለ ውሃን ትቀዳለህ። የዚያንም ጊዜ እግዚአብሔር አመሰገኑት፣ ስሙንም ጥሩ፣ ለአሕዛብም ጌትነቱን ንገሯቸው፣ ስሙም ከፍ ከፍ እንዳለ አስቡ ትላለህ። ለእግዚአብሔር ስም ምስጋና አቅርቡ፣ ታላቅ ታምራቶችን አድርጓልና ይህንንም ያደረገውን ታምራቱን ሁሉ ለዓለም ሁሉ ንገሩ። እስራኤልን የሚያጸና በመካከልሽ ከፍ ብሏልና። የጽዮን ልጅ ኢየሩሳሌም ደስ ይበልሽ። የአሞጽ ልጅ ኢሳይያስ ስለ ባቢሎን ያየው ራእይ ይህ ነው። በምድረ በዳ ተራሮች ላይ ዓላማውን አንሱ፣ ቃላችሁንም አሰሙ፣ እጃችሁንም አጽኑ። አለቆችም መጥተው በሩን ይክፈቱ። እኔ አግዛችኋለሁና፣ እኔ ወዳጆቼ አመጣችኋለሁና፣ እኔ አርበኞችንም አመጣችኋለሁ። ደስ ነገሥታቱን ሰራዊቱንም ያጎሳቆሏቸዋል። የሰራዊት ጌታ አሸናፊ እግዚአብሔርን አርበኞች አሕዛብ ከምድር ዳርቻ ከሩቅ አገር ይመጡ ዘንድ አዘዘ። ዓለምን ያጠፋ ዘንድ እግዚአብሔር አርበኞችን አዘዘ። የእግዚአብሔር ቀን ቀርባለች፣ ከእግዚአብሔርም ዘንድ መከራ ይመጣልና አልቅሱ። ስለዚህም ነገር የሰው ሁሉ እጅ ይደክማል፣ ሰውም ሁሉ ልቦና ይደነግጣል። አለቆችም ይታወካሉ። የምትወልድ ሴት ጭንቅ እንዳይዛት ጭንቅ ይይዛቸዋል። እርስ በእርሳቸው ይዋጋሉ፣ በመከራም ይጎብጣሉ፣ ፊታቸውም ይላላባል። እግዚአብሔር ምድርን ያጠፋ ዘንድ ቁጣንም መቅሰፍትን የተመላች የእግዚአብሔር ቀን እንሆ ትመጣለች። በእሷ የሚኖር ብዙ ሰዎችን ታጠፋቸዋለች። ከዚያም በኋላ በሰማይ ያሉ ኮከቦች አያበሩም፣ አስታርጎችም ኮከብም አያበሩም። ሎላን ተድላ ደስታ አያገኙም። የሰማይ ሰራዊት ሁሉ አያበሩም። ፀሐይም ታይቶ ይጠፋል፣ ንጉሥ ጨረቃም ብርሃኗን አትሰጥም። የነቢዩ ኢሳያስ ትንቢት ትርጓሜ ነው። አምላኬ ከሚለው ጀምሮ ድረስ ተርጉሜ ፈጣሪ መድኃኒቴ አለ። በጌታችን በኢየሱስ ክርስቶስ ያመኑ ምዕመናን የከበረች የስቅለት ቀን ባየ ጊዜ ይህንን ይተረጉማል። እሱ የዓለምን ሁሉ መድኃኒት አምላክ እንደሆነ በተደረጉ አስደናቂ ታምራቶች ተረድተዋልና። ጌታችን አዳኝ የሆነው የሕማሙን ነገር በሚናገርበት ነገር ልባቸው የማታውቅ ነበርና። ሌላ ትርጓሜ አለ። ይኸውም የአበው አባት አብርሃም አይቶ ደስ እንደተሰኘበት እርሱ እንደሚያየው ሆኖ እነሆ እግዚአብሔር መድኃኒቴ እንዳለ ነቢይ በጥበቡ አጸዶች ጌታ የተሰቀለባትን ቀን ባየ ጊዜ እርሱ ያየው የዓለም መድኃኒት እንደሆነ ተረድቶ ከአባቱ ከአዳም ጋር እንደሚያድነው እምነቱ በእርሱ ላይ አደረገ። እታመንበታለሁ፣ አልፈራም አለ። እውነተኛ አምላክ ለምዕመናን በሃይማኖት ከተገለጸላቸው በኋላ ከእርሳቸው የነበረውን ሁሉ ትተው ከችግርም ሆነ ወይም ከሞት ያለ መፍራት እምነታቸውን በእርሱ ስም ያደረጉ ስለሆነ ይህንን ይተረጉማል። እግዚአብሔር ክብሬ ጌጤም ነውና አለ። ነቢዩ በእርሱ በእነርሱም ዘንድ አምላክ ይመሰገናል። ይህንንም ይተረጉማል። መድኃኒትን ሆነን በአምላክ ቃል መስቀል ለእኛ ድህነታቸው ሆኗልና ይህንን ይተረጉማል። ደስ ብሎ ከሕይወት ጉድጓድ ውሃን ትቀዳለህ አለ። ይህንንም አሕዛብ ፈጣሪያቸውን እንዳወቁትና እንዳመኑበት በእርሱም ላይ እንደተተማመኑ በረከቱም እንዳደረባቸው ለነፍሳቸውም ሕይወት መድኃኒት የምትሆን ከአምላካዊ ጉድጓድ የተገኘችውን የሕይወት ውሃ ትምህርት ደስ ብሏቸው እንደጠጡ እንዳስተማራቸው ይተረጉማል። ስለዚህ የከበረ ወንጌል የሕይወት ውሃ ከባህር ይፈሳል ብሏልና ደስ ብሏቸው ያለውም የእስራኤል ልጆች በመፍራትና በሚያስጨንቅ ግርማ በለቅሶ በሐዘን ሕጋቸውን ሥርዓታቸውን ሲቀበሉ እንደነበረው አይደለም። ሙሴም አንተ ተናገር እንጂ እንዳንሞት እግዚአብሔር አይነግረንም እያሉ እንደለመኑት ያለ አይደለም። ነገር ግን በዚያ ሙሴ በእውቀት አሳወቃቸው። በዚያም ከባርነት በኋላ ልጆች ሆነዋል። ጌታችን መድኃኒታችን ምዕመናንን በከበረ ደሙ ዋጅቶ መሪ ከሆነ ከሰይጣን ተገዥነት በስሙ ነፃ ወጥቷቸዋል። እንግዲህ ዘላለማዊ ደስታ እንጂ ፍርሃት የለባቸውም። ስለዚህ
ሐዋርያው ሁልጊዜ በእግዚአብሔር ደስተኞች ሁኑ አለ። ያን ጊዜም እግዚአብሔርን አመሰገኑ። ስሙ ምስጋና ጥሩ፣ ጌትነቱም ለአሕዛብ ንገሩ አለ። ይህንንም በጌታችን በኢየሱስ ክርስቶስ ማመን ልዩ ከሆነች ትንሣኤ ከከበረ ስቅለቱ በኋላ በአሕዛብ ሁሉ ዘንድ እንደተሰማች በቦታ ሁሉ በስሙ እንደሰበኩ ይህንን ይተረጉማል። ስሙ ከፍ ከፍ እንዳለ አስቡ አለ። ባመኑበትም በአሕዛብ ብዛት ውስጥ እንደሆነ በዓለም ውስጥም በቀንና በሌሊት ምዕመናን በሰሙ በሚዘምሩበት የሚያመሰግኑት ቦታ እስካልቀረ ድረስ ሃይማኖት እንደተስፋፋ ይተረጉማል። የሚያጽና በመካከልሽም ከፍ ከፍ ብሏልና በጽዮን የሚኖሩ ፍጹም ደስ ይላቸዋል አለ። ጌታችን በመካከላችን አዳኝ በሆነ በመስቀል ላይ ከፍ ከፍ እንዳለ ስለ ዘላለማዊ ድነታቸው የምዕመናንን ነፍሳት ደስ እንዳላቸው ይህንን ይተረጉማል። ምድረ በዳ ተራሮች ላይ ዓላማውን አንሱ አለ። ይህንንም በክርስቶስ ያመኑ ምዕመናን ነገስታት እንደ ጻድቁ ቆስጠንጢኖስና እርሱን የሚመስሉ ወደ ሕይወት በምታደርስበት በተረገጠች መንገድ ሲሄዱ የተሸከሙትን የከበረ የመስቀል ምልክት እንደሆነ ይህንን ይተረጉማል። ወደ ሕይወት የምትወስደው መንገድ ጌታ ጭንቅ የሚላት ከሆነ እርሱም ግማሽ በሆነች ሃይማኖት የተናቀ ነገርን፣ መብል መጠጥን በመከተል የሚደረገውን ሰፊ መንገድ ሲሆን፣ ሌላይቱ የሕይወት መንገድ የጸሎት፣ የጾም፣ የምጽዋት፣ የፍቅር ምቾት መተው በእነርሱ ዘንድ ጭንቅ ሞት እንደምትሆንባቸው ይተረጉማል። እሷም በምዕመናን ዘንድ እንደ ማር ወለላ ጣዕም ያላት ናት። እንሆ በሌላ አንቀጽ ጌታችን ቀንበሬ ልዝብ ሸክሜ ቀላል ሕጌም ጣፋጭ ነው ብሏልና ድምፃችሁን አሰሙ አትፍሩ አለ። ይህንንም ስለ ንጹሐን አርድእት ይተረጉማል። ወንጌል ያለ ፍርሃት ይሰብኩ ዘንድ ጌታ አዟቸው ነበርና እስከ ዓለም ፍጻሜ እኔ ከእናንተ ጋር እኖራለሁ በማለት ፍርሃታቸውን አርቆላቸዋል። እነርሱ በማጥናት በእነርሱ ትምህርት በአመኑና ከከበረች አንደበታቸው ትእዛዛቸውን ተቀበሉ። በእርሱ ፈጽሞ እርሱ ከእነርሱ ጋር እንደሚኖር ይተረጉማል። እኔ ኃይለኞችን አመጣቸዋለሁ፣ ደስ እያላቸው መጥተው ቁጣዬን ይፈጽማሉ አለ። ይህንንም ለነገስታቱና ለመምህራን ለሊቃውንቱ ከአሕዛብ ሁሉ መካከል እውነት እንደተገለጸላቸው ወደ ጌታም በሃይማኖት እንደቀረቡ ከጨለማም እንደወጡ እርሱ መዓትን የተበላች ናት በጌታችን ኢየሱስ ክርስቶስ ማመን ፍጹማን ሆነው የመንፈስ ቅዱስ ሀብት ጸጋቸው በላያቸው ወርዶ ደስ እንደሚያሰኛቸው ይተረጉማል። ለስሙ ለቆርኔሌዎስ እንደተደረገ ከእርሱ ዘንድ ተሰብስበው የነበሩትን በጴጥሮስ ትምህርት እንዳሳለፉ ታወቁ። ይህንንም በጌታችን በኢየሱስ ክርስቶስ ከማመን መራቅ ነው። በአመኑ ጊዜም በመንፈስ ቅዱስ ፍጹማን ሆነው ተድላ ደስታቸው ከፍ ከፍ አለ። እንዲሁም ለኢትዮጵያ ንግሥት መጋቢት የነበረው ጃንደረባው የሐዋርያትን ትምህርትና ትእዛዝ ተቀብሎ በጌታችን በማመን ደስ እያለው ከፊልጶስ ጋር እንዴት መንገዱን ይጓዝ ነበር። አሕዛብና ነገስታት በድፋት በጌታ ይሰበሰባሉ አለ። ይህንንም እንደ ጌታ ቃል ሕዝብና አሕዛብ በንጹሕ ሐዋርያት ጥሪ ወደ ጌታ እንደሚሰበሰቡ ይተረጉማል። ስለዚህ የሰው እጅ ይደክማል፣ የሰው ሙሉ ልቦና ይጠነክራል፣ አንዱም ከሌላ ጋር ያዝናል፣ ፊታቸውም እንደ እሳት ይለባለባል አለ። ይህንንም እስራኤልም አሕዛብ በከበረች ሀገር በጽዮን አዳራሽ ከመንፈስ ቅዱስ ስጦታ የተነሳ ለንጹሕ ሐዋርያት የሆናቸው ባዩ ጊዜ ልቦናቸው እንደደነገጠ ይተረጉማል። ሐዋርያትም በክርስቶስ ስም ያበስሯቸው ዘንድ በጀመሩ ጊዜ ከልቦናቸው ተረዱ። ስለዚህ የሐዋርያት ሥራ መጽሐፍ ምስክር እንደሆነ ፊታቸውም እንደ እሳት ተላላበ። ባደረጉበትም ሥራ ስላፈሩ አንዱም ከሌላ ጋር በልቡ አዝኖ ሐዋርያትን ወንድሞቻቸውንም ምን እንዳደረጉ ይሉ ዘንድ እንደጀመሩ እነርሱም ንስሐ ግቡ በክርስቶስም እመኑ እንዳላቸው መስክሯል። እነሆ ያለ ይቅርታ የእግዚአብሔር ቀን ትመጣለች አለ። ይህንንም በዋይሌቱ ቀን ጌታ በጌትነቱ እንደሚመጣና ለአንዱ ይቅርታ እንደማይደረግለት ከንቱ በሆነ ስራው ከሚፈረድበት በቀር ለአንዱ እንደ ስራው እንደሚከፈለው ይተረጉማል። ዓለምን ሁሉ የጠፋች የተፈታች አድርገው ትተው ዘንድ መቅሰፍት የተመላች መዓት ትመጣለች፣ ኃጥአንንም ከእርሷ ታጠፋለች አለ። በኋለኛውም ዘመን ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ ኃጢአተኞች በተባሉ በሐሳዊ መሲህ ተከታዮች ከሃዲዎች ላይ የሚሆን ይተረጉማል። ከዚህ በኋላ በሰማይ ያሉ ኮከቦች አያበሩም፣ አስታርቦችም ኮከብም አያበሩም፣ የሰማይን ሰራዊት ሁሉ አያበሩም፣ ፀሐይ ታይቶ ይጠፋል፣ ጨረቃም አያበራም አለ። ይህንንም የክብር ባለቤት ጌታችን በሰማይ ደመና ሲመጣ ይህን ሁሉ እንደሚሆን ይተረጉማል። ከፀሐይና ከጨረቃ ከከዋክብት መውደቅ ከሰማያት ሜሴጅ ዝበሃል ነገር የለም። እንግዲህ ለእኛ በጎ ስራ ለሌለ በዚያች በምታስፈራው በምታስደነግጥ በምታስጨንቅ በታላቋ ቀን እግዚአብሔር በምድር ገንዘብ የተዘጋጀን ያድርገን። እኛን ለማዳን ወደ ዓለም የመጣውን ስቅለትን፣ ሞትን የታገሰውን እኛን የዋጀ በረከት የከበረ ደሙን ያፈሰሰ ጌታችን ኢየሱስ ክርስቶስ ስንለምነው
ጾማችሁን፣ ጸሎታችሁን፣ ምጽዋታችሁን፣ ንስሐችሁን ይቀበል ዘንድ ቁርባናችሁን፣ ዕጣናችሁን ተቀብሎ በገደል በትሩፋት ስራቸው ላይ ይርዳቸው፣ ምልጃቸውንም ይስማቸው። በዚህች ዓለም ውስጥ በጎ ስራ መስራት ለእናንተ ይስጣቸው። በኋላይቱም ዕለት የወርቅ ማዕርግንና የብርሃንን አክሊላት በእውነት ያቀዳጃችሁ፣ እድፋችሁንም ይጠብላችሁ፣ በደላችሁንም ይደምስስላችሁ፣ ትዕግስትንም መመለስ ይስጣችሁ። ደግሞም ሰውነታችሁ ስጋችሁን ትበረታ ዘንድ በአምልኮትም ለመጽናት እውነተኛ ሃይማኖት ይሰጣችሁ፣ ያጽናችሁ። ከሰጣችሁም ከበረከቱ ውስጥ እንዳይሳሳችሁ ይባርክላችሁ። ከስጦታውም የሰጣችሁትን ያጽናናችሁ፣ ሕጉን ትእዛዙንም ለመጠበቅ ያቁማችሁ። በበጎ ስራ በውስጧም ትሩፋት በማብዛት ለምትመጣዋም ዓለም የሚጠቅም ስንቅ ከእርሷ በመሰነቅ የምትገኙ ያደርጋችሁ። ፈቃዱን ለመፈጸም ያድላችሁ፣ ወደ ቸርነቱ ያቅርባችሁ። ከሚያሸብራችሁና ከሚያስፈራችሁ ከመከራ ሁሉ ከጥፋት፣ ከቂም፣ ከበቀል፣ ከቁስል፣ ከሕማም፣ ከደዌ፣ ከችግር፣ ከልምሽኖች ያድናችሁ። በችግርም ማዕበል ከመስጠም ኃጢአትን፣ ተንኮልን ከሚያመጡ ሀሳብን ያጽናችሁ። ስጋዊ ሀሳብን ሁሉ ከእናንተ ያርቅ፣ መንፈሳዊ ነገርን ትሩፋትን ያሰራችሁ። ከእናንተ ውስጥ የጠፋ ይመስል በሽተኞች ይፈውስ፣ መጻተኞችንም ነጋዴዎችን ወደ እናንተ በሰላም በጤና ይመልስ። ጌታም ከሐዘን መልካም መጽናናትን በጌታችን ኢየሱስ ክርስቶስ በመስቀሉ ኃይል ይስጣችሁ። ለእርሱ ክብር ምስጋና ኃይል ለዘላለሙ አሜን። ዘኢሳይያስ ነቢይ በረከተ አምላኩ ትኩን ሲል ለዓለም ዓለም አሜን። የአምላኩ በረከት ከእኛ ጋር ለዘላለሙ ትኑርና ነቢዩ ኢሳይያስ የተናገረው ትንቢት ይህ ነው። ከእናንተ የባሪያው የኢሳይያስን ቃል ይሰማ ዘንድ እግዚአብሔርን የሚፈራ ማን ነው? በጨለማ የሚሄዱ ናቸው፣ ብርሃንም የላቸው። እግዚአብሔር ስም አምናችሁ ጽኑ። እነሆ ሁላችሁ እሳትን ታነዳላችሁ፣ የእሳትን ነበልባል ታቀጣጥላላችሁ።